ዳዊት የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው። ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። አባቶቻችን ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ ይረገጧሉ እና አቡነ ተክለ ሃይማኖት እኔ ምንም የምጠይቀው ነገር ከሌለ ለምን ጸልያለሁ የሚል ሰው አለ። በተለይ ሰው ለመውደድ የሚበቃ ሰው ዳዊትን የሚጸልይ ሰው ነው። ጠላት የተነሳበት ሰው እንኳን ለጠላቱ ልቡና የሚሰጠው ዳዊት የሚጸልይ ሰው ነው እና በዚህ ዘመን እዚህ ከተገኛችሁ ላይ ቀር ሰውን ባገኘውበት አጋጣሚ ሁሉ የማልተወው ርዕሰ ጉዳይ ዳዊት ድገሙ የሚል ቃል በየትኛውም ቦታ። ስለዚህ ዳዊት የሌላችሁ ከዛሬ ጀምሮ ገዝታችሁ እንድትጸልዩ አደራ የምላችሁ እሱ ነው። ጥያቄ ሲበዛባችሁ ዳዊቱን ሳታቋርጡ እንኳን 40 ቀን ብትጸልዩት ጥያቄያችሁ ይበርድላችኋል። ጠላት ሲበዛባችሁ አድማ ከመፍጠር ዳዊት ድገሙ ልብ ይሰጠዋል ማለት ነው። ለይግቡ ድኅሬሆሙ ጸላይቴ ይላል። ጠላቶቼ ወደ ኋላ ይመለሱ፣ አድሯነስ ይሁኑ ይላል። እንደዚህ ብሎ ሲጸልይ ቅዱስ ዳዊት ሳኦልን ዳዊትን እያሳደደ የነበረው ዳዊት መንገድ አሳስቶ ከዳዊት ሊደርስበት ጥቂት ነበር የቀረው። እንደገና ዳዊት በዚህኛው ሲሄድ ሳኦል ደግሞ በዚህኛው ሂዶ ሳያገኘው መንገድ ጠፍቶት ተመልሶ ለይግብኡ ድኅሬሆሙ መንገድ አሳስተናል ብሎ ወደ ነበረበት ሲመለስ ዳዊት ከሞት አመለጠ ይላል። ይህን እየዘመረ ሲሄድ እና ከጠላት ይጠብቃል። የእግዚአብሔር ልብ እናገኛለን። የሚገርማችሁ ክርስትና ሲነሳ የሚጸለይ ዳዊት ነው። ሰው ሲሞት የሚጸለይ ዳዊት ነው የሚደገም። በፍትሐት ጊዜ የሚጸለይ ዳዊት ነው። በተክሊል ጊዜ ዳዊት ነው። ስለማሰሙት ይሆናል ምዕመናን እንጂ ተክሊል ሲፈጸም አብዛኛው ጸሎት ዳዊት ነው። ክህነት ስንሾም የሚጸለየው አብዛኛው ጸሎት ዳዊት ነው። አዲስ ቤተ ክርስቲያን ተሰርቶ ሲባረክ ጳጳሳት የሚጸልዩት ጸሎት ዳዊት ነው። ዳዊት፣ ወንጌል፣ ውዳሴ ማርያም ይሄ ነው። በቀር ዝም ብሎ የማንም መሸቀጫ አትሁኑ። አሁን የከተማ ሰው ሞኝ እንደሆነ አውቀው በየከተማው ዝም ብለው ምን ይላሉ? ሌሊት ለሚያባባው ባህር ለሚጥለው ለሚያንቀጠቅጠው ይሄ ፍቱን ነው ይላል። ደግሞ እየሸጠ ማለት ቸርቻሪ ሁሉ ማለት ነው። እንግዲህ ያለ አትግዙ። ዳዊት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ወንጌል፣ ገድለ ቅዱሳንን ጸልዩ። በቃ ከዚህ የተረፈ ግን ይሄ እንትን ጥሩ ነው ይሄ ለእንትን ጥሩ ነው ቢላችሁ እንዳትጸልዩ። የቅዱስ ዳዊት በረከት ይደርብን።